ባለቤቱን ሄደው እኛ መክፈል አንችልም ቤተሰቦች አልችልም ይቅር በለው አውፍ በለው ብለው ለዚያ ሴት እሺ አንድ ጊዜ ጥያቄ ነበረኝ። እሺ የመጦም ሲሶም አሁን እዳ ያለበት የመጦም ይቻላል። ተቀባይነት ያለው የሰው ብድር በመያዝ ግን ወንጀለኛ ይሆናል። እሺ ጥያቄሽ ምንድነው? ስለ እስልምና ረመዳን ላይ ሙሉ ሰምቼ ነበረና ስለ እስልምና አጠር አድርገህ ብታስረዳኝና ከክርስትና ጋር ምንድነው የሚለው ለመጠየቅ ነው የገባሁት። እሺ ባጭሩ የሰራሁት ቪዲዮ አለ፣ መጀመሪያ ላይ ፒን ያደረኩት ቪዲዮ አለ፣ እሱን ብታዩት ትወዳለህ። እስልምናና ክርስትናን ባጭሩ አነጻጽሬ የሰራሁት 5 ደቂቃ የሚሆን ቪዲዮ ነው። ክርስቲያን ልጅ ጠይቃ ነው። እንግዲህ ባጭሩ እስኪ እናነጻጽራቸው። እስልምና ሃይማኖትና ክርስትና ሃይማኖት ፍትሃዊ ይሆናል ከሁለቱም መጽሐፍቶች ያለውን በመናገር ማለት ነው። ከእስልምና ስንጀምር ጊዜ እስልምናን ሃይማኖት አምላክ ራሱ ነው የደነገገው። ሰው ምድር ላይ የመሰረተው ሃይማኖት አይደለም። አንደኛ። ሁለተኛ ለነብያቶች ተደንግጎ የተሰጠ ሃይማኖት ነው። አምላክ በቀጥታ ነብያትን እዚህ መንገድ ላይ ሆኑ ብሎ ያዘዘበት እና አማኞችን ያዘዘበት ነው። ሌላው ነብያቶች ያዘዙበት ነው ትውልዶቻቸው። ሌላ ነብያቶች የኖሩበት ነው። ለዚህ ማስረጃ በሱረት ሹራ ላይ አምላክ አላህ ራሱ ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል። እራሱ አምላክ ነው የደነገገው። ሰው ሰራሽ ምድር ላይ ሃይማኖት አልከተለም። ሰው ሰርቶ ምድር ላይ ነብይም ቢሆን ቢሰጠኝ አልሰማም፣ አልከተለውም። ወዶች አላለም። ከአምላክ ዘንድ ያ ነብይ ታዞ የመጣበት ሃይማኖት መሆን አለበት። ስለ ቀጣዩ ዓለም የሚወስንልኝ አምላክ ራሱ እንጂ ሰው አይደለምና የአምላክ በቀጣዩ ዓለም ምን እንደምሆን የሚነግረኝ ራሱ ነው። በምን መንገድ መሄድ እንዳለብኝ መቅረጽ ያለበትም ራሱ ነው። ለዚህ ነው አምላክ አላህ ሱብሓነሁ ወተዓላ እኔ ደነገግኩላችሁ ለእናንተም ለቀደምት ነብያትም ብሎ ስለ እስልምና ይናገራል። እነሆ ይህን እስልምና እኔ ደነገግኩላችሁ ካለ በኋላ ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤበት የነበረውን ሃይማኖት እያለ ይናገራል። ሌላ ነገር እነዚህ ነብያቶች እነ ያዕቆብ እነ ኖህ ሁላቸውም ሙስሊሞች እንደሆኑና ትውልዶቻቸውንም አደራ ሙስሊሞች ነው ብለው እንዳዘዙ እናገኛለን። ኖህ ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ ኖህ፣ እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። ዮሴፍ ምን አለ? ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን አለ፣ አደራ አምላኬ ሙስሊም አድርገህ ክደለኝ ይላል። ያዕቆብ ምን አለ? ወያዕቆብ ያ በንየ ኢነ አላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አደራ ልጆቼ አላህ አንድ ሃይማኖትን እስልምናን ብቻ ነው የመረጠላችሁ። አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። የነብያቶች ምዛዜ ነው፣ የአምላክ ትእዛዝ ነው፣ ነብያቶች የኖሩበት ነው። ቦታቸዋል። ወደ ክርስትና ስንመጣ ግን አምላክ የትኛውን ቦታ ላይ ክርስቲያን ሆኑ ብሎ ያዘዘበት አንድ ቦታ ላይ የለም። ሁለተኛ ነብያቶች አንድም ቦታ ላይ ክርስቲያን ሆኑ ብለው ትውልዶቻቸውን ያዘዙበት ቦታ የለም። ሶስተኛ አንድ የመጽሐፍ ቅዱስ ጸሐፊ እንደው ተነስቶ ከኦሪት ዘፍጥረት እስከ ራዕይ ድረስ የጻፉ አካሎች አንድ ነብይ ጠቅሰው አከሌ ነብይ ክርስቲያን ነበር ተብሎ የተገለጸበት አንድም ቦታ ላይ የለም። ወቻል ወደ ቁርአን ስትመጡ እንዳለ ይሄ ነገር ለዚህ ሁሉ መልስ የምታገኙት ቁርአን ላይ ብቻ ነው። እነዚህ ሁሉ ነብያቶች እምነታቸው ምን ነበር የሚለውን ቁጭ ብሎ ተቀምጦ ታገኛላችሁ። አይ ነው። እሺ ከዚህ በፊት ከቁርአን ከመውረዱ በፊት ማለት ምን ሃይማኖት ነበር የሚከተሉት ነብያቶቹ? በጣም ጥሩ። ነብያቶች ሙስሊም እንደሆኑ አሁን እየተናገርኩኝ ይህን የገለጠው ቃል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከራሳቸው ቢሆን እሻዋ ስላለፈው እንዴት ልታወቅ ቻልክ? በጊዜያቸው የነበረ መጽሐፍ አምጣልን እንላቸዋለን። ገብቶሻል አይደል? ምክንያቱም እርሳቸው የመጡት ከመሲሁ በኋላ ነው እና ከነብያቶች በኋላ ነው። ገብቶሻል አይደል? ነገር ግን ይሄን ቃል ተናጋሪው አምላክ ራሱ ነው። ለቀደምት ነብያት ስገልጥ የነበርኩት አምላክ ለአብርሃም፣ ለሙሴ፣ ለኢስሐቅ ለእነዚህ ሁሉ ስገልጥ የነበርኩት እነሆ ዛሬ ደግሞ ለአንተ ገለጥኩልህ እያለ ቃል በቃል የሚናገር የሆነ አምላክ ነው። ገና ቁርአን ስትከፍቺው ጊዜ ከማን እንደመጣ ይነግርሻል። አሊፍ ላም ሚም ዛሊከል ኪታብ ላ ረይበ ፊሂ ሚን ረቢል ዓለሚን ይላል። ይህ ቁርአን ከዓለማት ጌታ ከአላህ ዘንድ ለመሆኑ ምንም ጥርጥር የሌለው መጽሐፍ ነው ብሎ ይጀምራል። በመካከልም ላይ እስከ መጨረሻም ይነግርሻል። ኢና ነሕኑ ነዘልና ዐለይከ ልቁርአን እያለ ይናገራል። እኔ ቁርአንን አወረድኩልህ ባንተ ላይ ይላቸዋል። እርሳቸው ቢሆኑ ስላለፉት የነገሩን እሺ አንመናቸው፣ ከሁሉም ነቢይ በኋላ ስለሆነ የመጡት። ነገር ግን
ለአብርሃም፣ ለሙሴ፣ ለኢስሐቅ፣ ለመሲሁ ስገልጥ የነበርኩት አምላክ ነኝ እያለ የሚናገር የሆነ የአንድና ብቸኛ የሆነው አምላክ ነው ቃሉን የገለጠው። ያ ደግሞ ጊዜ የሚገድበው አይደለም። ይህን እናውቃለን። አምላክ ከዚህ ጊዜ ጀምሮ ነው አይባልም። አምላካችን አላህ ስለ ራሱ ሲናገር ምን ይላል? ወል አወል ወል አኺር፣ እኔ የመጀመሪያውም የመጨረሻውም የሆንኩት ያ አንዱ አምላክ ነኝ ይላል። እኔ አብርሃም አምላክ፣ ኢስሐቅ፣ ያዕቆብ አምላክ ነኝ እያለ እነዚህን ብዙ ቦታ ላይ ያነሳቸዋል። ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ይላል። ሙሐመድ ሆይ እነሆ ዛሬ ወደ አንተ ራእይ አወረድኩልህ ከዚህ በፊት ለኖህ፣ ለአብርሃም፣ ለኢስሐቅ፣ ለያዕቆብ፣ ለሙሴ፣ ለመሲሁ ለእነዚህ ሁሉ ሳወርድላቸው እንደነበር እያለ ይናገራል። በእነርሱም መንገድ ላይ አደረግኩህ እያለ ይገልጻቸዋል። በሱረቱል አንዓም ላይ 18 ነቢያትን በአንድ ገጽ ላይ ከጠቀሰ በኋላ አላህ ምን ይላል? ኡላኢከ አለዚነ ሀደላህ ፈቢሁዳሁ ሙቅተዲህ ይላል። እነዚህን ነው ወደ ቅኑ መንገድ የመራኋቸው ከአንተ በፊት ሙሐመድ፣ እነዚህ ነቢያቶች በእነዚህ መንገድ ላይ ሂድ እያለ ያዛቸዋል። የእነዚያም መንገድ ኢስላም እንደነበር ይገልጽላቸዋል። ነቢያቶቹም ራሳቸው የተናገሩትን ቃል ባስተምሮታቸው ጊዜ አብርሃም ምን እንዳለ ይናገራል። አብርሃም ህዝቦቹን ተከታዮቹን ሙስሊሞች እያለ ይሰይማቸው ነበር። ቃል በቃ ሱረቱል ሐጅ የመጨረሻው አንቀጽ ላይ ወጃሂዱ ፊላሂ ሐቀ ጂሃዲህ ወጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ይላል። ይህ እስልምና የአባታችሁ የአብርሃም መንገድ ነው እያለ ይገልጻል። ሁወ ሰማኩሙል ሙስሊሚነ ሚን ቀብል፣ እርሱ ከዚህ በፊት ሙስሊሞች እያለ ይጠራቸው ነበር እያለ ይናገራል። አብርሃም ሙስሊም ነበር የሚል ቃል ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊመን ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ አጋሪም አልነበረም በአንዱ አምላክ ላይ ካለ በኋላ ነገር ግን በአንዱ አምላክ ትእዛዝ ላይ ቀጥ ያለ ሙስሊም ነበር እያለ ይናገራል። ይህ ነው። እሺ ሌላ ጥያቄ ደግሞ ስለ ትንሣኤ ምን ይላል? በጣም ጥሩ። ስለ ትንሣኤ እስልምና በጣም በርካታ ቦታ ላይ ተናግሯል። ሰዎች ዳግም ትንሣኤ ያደርጋሉ። ሚወት አድርጌው ከይቅርታ ጋር መክዴ ስለ ትንሣኤ የትንሣኤዋ ምዕራፍ የሚል ሁሉ አለ በቁርአን ላይ። የሚገርማቸው የትንሣኤዋ ምዕራፍ ይላል ሱረቱል ቂያማ። ሰዎች ዳግም እንደገና ከቀብራቸው እንደሚነሱና ከአምላካቸው ፊት ይቆማሉ። ምድር ላይ በቆየት ቆይታም ይጠየቃሉ። አምላክ በእናንተ ላይ ነቢያትን ልኬ ነበር፣ መጽሐፍትን አውርጄ ነበር፣ እኔም በብቸኝነት እንድታመልኩ ልኬላችሁ ነበር፣ ያን ተግብራችኋል ብሎ የሚጠይቅባቸው ቀን አለ። ዘዐመ ለዚነ ከፈሩ አን ለን ዩብዐሱ ይላል። የመካ ከሃዲያኖች ከሞት በኋላ አንቀሰቀስም የሚል እምነት ነበራቸው። ገብቷቸዋል። አላህ ምን አለ? እነዚያ የካዱትም ሰዎች ትንሣኤ እንደማይደረግላቸው እንደማይቀሰቀሱ ዳግም ሞገቱ አለ። ቁል ሙሐመድ እንዲህ ብለህ ንገራቸው፣ ተናጋሪው አምላክ ነው። በል እያለ እየሰጣቸው ነው ቃልን። ቁል በላ ወረቢ በጌታዬ በአላህ ስም እምላለሁ በላቸው፣ ለቱብዐሱነ ትቀሰቀሳላችሁ፣ ትንሣኤ ይደረግላቸዋል። ثم ለቱነበኡነ ቢማ ዐሚልቱም ከዚያም ምድር ላይ ስትሰሩ የነበራችሁን ስራ ትነገራላችሁ፣ ትመነዳላችሁ። ወዛሊከ ዐለላህ የሲር ይህን ማድረግ ደግሞ እናንተን ከሙታን አስነስቶ መመንዳት ለአላህ በጣም ቀላሉ ነው በላቸው። ከዚያ በኋላ እንደየስራቸው ወደ ገነት ወይ ወደ ገሃነም ይሄዳሉ። ይሄን አምላክ አላህ ሱብሓነሁ ወተዓላ በጣም በርካታ ቦታ ላይ ተናግሯል። ዳግም ሰዎች ይቀሰቀሳሉ፣ ከእርሱ ፊት ይቆማሉ። ይህን ሲናገር አላህ ምን ይላል? ወኩሉን አቲህ የውመል ቂያመቲ ፈርዳ ይላል። እያንዳንዱ ሰው የትንሣኤ ቀን በተናጠል ከኔ ከጌታው ከአላህ ፊት ይመጣል ብሏል። ትቆማላችሁ ከአላህ ፊት፣ እንዳትረሱት ይሄን ቃል። አላህ ሱብሓነሁ ወተዓላ ወለቀድ ጅእቱሙና ፉራዳ ይላል። ከማ ኸለቅናኩም አወለ መራ፣ ልክ መጀመሪያ ብቻችሁን እንደፈጠርኳችሁ ነጠላ ሁናችሁ ብቻችሁን